የማርበርግ ቫይረስ በሽታ ምንድን ነው? ሰላም፣ ዶክተር ምህረት ነኝ ከላይፍላይን አዲስ። በቅርቡ በሀገራችን የተከሰተው የማርበርግ ቫይረስ በሽታ እንደ ወረርሽኝ የሚከሰት ሲሆን ከፍተኛ የሰውነት ትኩሳትና የደም መፍሰስ የሚያስከትል በሽታ ነው። በዚሁ ቫይረስ ከተጠቃሙ በኋላ ከ2 እስከ 21 ቀናት ባሉት የበሽታውን ምልክቶች ልናሳይ እንችላለን። የበሽታው ምልክቶች የመጀመሪያው ከፍተኛ የሆነ የሰውነት ትኩሳት፣ ራስ ምታት፣ የጀርባና የጡንቻ ህመም፣ ማቅለሽለሽ፣ ሆድ ህመም፣ ተቅማጥ ብሎም ደግሞ በሽታው ሲገፋ ከተለያዩ የሰውነት ክፍላችን የደም መፍሰስ ሊያጋጥም ይችላል። ከአፍ፣ ከአፍንጫ የመሳሰሉት ማለት ነው። ይሄኛው በሽታ የሚተላለፍበት መንገድ የመጀመሪያው በቫይረሱ ከተጠቃ ሰው የሚወጡ የሰውነት ፈሳሾች እንደ ላብ፣ ደም፣ ሰገራ፣ ሽንት ጋር ቀጥተኛ የሆነ ንክኪ ወይም ደግሞ በቫይረሱ የተጠቃ ሰው የተጠቀመባቸውን የተበከሉ እቃዎች ከነሱ ጋር የሚደረግ ንክኪ ብሎም ደግሞ በሌሊት ወፎች ሊተላለፍ ይችላል። በአሁኑ ወቅት ለዚህ በሽታ የተገኘለት መድኃኒትም ሆነ ማንኛውም አይነት መከላከያ ክትባት የለም። በሕክምና ተቋም በሚሄዱበት ወቅት የሚሰጠው ሰፖርቲቭ ትሪትመንት ሲሆን ፍሉድ መስጠት፣ እንደ አስፈላጊነቱ ደም ትራንስፊውዥን ማድረግ፣ ሌላኛው ደግሞ ትኩሳትን መቆጣጠር፣ እነዚህን የመሳሰሉት ሕክምናዎች ነው የሚያገኙት። ይህም በሽታ መከላከል የምንችለው የመጀመሪያው ቫይረሱ ከተጠቃ ሰው የሚወጡትን የሰውነት ፈሳሾች ጋር ንክኪ፣ ራስን መጠበቅ፣ በቫይረሱ የተጠቃ ሰው የተጠቀማቸውን የተበከሉ እቃዎች ጋር ያለ ንክኪን እሱንም ማስወገድ ብሎም ደግሞ እጅን በሳኒታይዘር ወይም ደግሞ በሳሙናና በውሃ በደንብ መታጠብ። ሌላኛው ደግሞ ማንኛውም አይነት የቫይረሱ በሽታ ምልክቶች ሲታይብን በአፋጣኝ ወደ ጤና ተቋም በመሄድ ይህን በሽታ የከፋ አደጋ ሳይደርስ መከላከል እንችላለን። እንደዚህ አይነት የጤና ምክሮች እንዲደርሱት ከፈለጉ ይህን ፔጅ ላይክ፣ ፎሎ፣ ሼር ማድረግ እንዳይረሱ። አመሰግናለሁ።